ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም ሌላ አንድ ጥያቄ አለን። ይህም ጥያቄ እንዲህ የሚል ነው። ለመሆኑ በአይሁድ ሕግና ስርዓት መሰረት አይሁድነት የሚጠራው ወይም ዘሩ በሴት በኩል የሆነው ለምንድን ነው የሚል ጥያቄ ነው። እንግዲህ እንደሚታወቀው በአይሁድ ሕግና ስርዓት መሰረት አንድ ሰው የአይሁድ ዘር የሚቆጠረው በሴት በኩል ነው ማለት ነው። በእርግጥ ለካህናትና ለሌዋውያን እንዲሁም ለነገስታት በአባት ነው ማለት ነው። ነገር ግን ይህ በዓለም ሕዝቦች ዘንድ የልጆች ዘር የሚቆጠረው በአባት በኩል ነው ማለት ነው። ስለዚህ በአይሁድ ሕግና ስርዓት ዘር የሚቆጠረው በእናት በኩል ነው አይሁድነት የሚታወቀው ማለት ነው። በዓለም ሕዝቦች ዘንድ ደግሞ በአባት ነው ማለት ነው። እንዲሁም በዓለም ሕዝቦች ዘንድ በአባት የማይጠራ ልጅ ልክ እንደ መጥፎ ነገር ነው የሚታይ ማለት ነው። ነገር ግን በአይሁድ ሕግና ስርዓት መሰረት ልጆች በሴት በኩል ነው የሚጠሩት ማለት ነው። እንግዲህ ይህ ለምን ሆነ? እንዴት ሊሆን ቻለ? ዋናው ነገር ምንድን ነው የሚል ጥያቄ ነው። እንግዲህ ይህንን ነገር ከመጀመሪያ በፊት መጀመሪያ በኦሪት ውስጥ የተጻፈውን ኦሪት ስለ ሴት ወይም ስለ መጀመሪያዋ ሴት ሔዋን ምን ይላል የሚለውን እናያለን ማለት ነው። እንዲህ ይላል ዘፍጥረት ምዕራፍ 3 ቁጥር 20 ላይ ወይክራ አዳም שם אשתו חווה כי היא הייתה אם כל חי ይላል። እንግዲህ ባለፈው እንደተማርነው ሁሉ እያንዳንዱ ባዮግራፊ በአይሁድ ሕግና ስርዓት መሰረት በስሙ ውስጥ ነው ሁሉም ባዮግራፊ ያለ ማለት ነው። ስለዚህ በስሙ ብቻ ማንነቱን ማወቅ ይቻላል ማለት ነው። ለዚህም ነው ለመጀመሪያ ጊዜ አዳም ከተፈጠረ በኋላ የዓለም ፈጣሪ ጥበብነቱን ለመላእክቶች እንኳን ለማሳየት ለፈጠራቸው ፍጥረታት በሙሉ ለአዕዋፋት፣ ለእንስሳዎች፣ ለከብቶች፣ ለበጎች፣ ለሁሉም ፍጥረታት በሙሉ ስም ያወጣላቸው አዳም ነው። እንግዲህ ስም መስጠት ማለት ቀላል ነገር አይደለም። ስም መስጠት ማለት ማንነቱን እንዳለ ማወቅና መግለጽ ማለት ነው። በእርግጥ ዛሬ እኛ የተለያዩ ርዕሶችን እንሰጣለን። ግን አንዳንድ ጊዜ እኛ የምንሰጣቸው ርዕሶችና ስሞች ከምናስተላልፈው መልእክት ጋር አንዳንድ ጊዜ አብሮ አይሄዱልንም። ለምን? ስም ማውጣት ስለማንችል ነው ማለት ነው። ስለዚህ አዳም ኃጢአት ከመስራቱ በፊት እጅግ በጣም ትልቅ ጥበብ ነበረው። አንድን ነገር ስም በመስጠት ብቻ ማወቅ ይችላል ማለት ነው። ስለዚህ ለሁሉም እንስሳት ፈጣሪ ስም አልሰጣቸውም። ስም ያወጣላቸው ወይም የሰጣቸው አዳም ነው ማለት ነው። ስለዚህ ያ የሰጣቸው ስም ደግሞ ስማቸው ሆኖ መጠሪያ ሆኖ በኦሪት ውስጥ እናገኘዋለን ማለት ነው። ለአዕዋፋት፣ ለእንስሳት ራሱ ለሔዋንም ራሱ ስም የሰጣት ሔዋን ብሎ ስም የሰጣት አዳም ነው ማለት ነው። ወይም ደግሞ መጀመሪያ ኢሻ ያላት ከጎኑ ከወጣች በኋላ ሴት አድርጎ ከፈጠራት በኋላ ይህች እንግዲህ ላንተ ረዳት ብሎ ሲሰጠው ምንድን ያለ አዳም ይህች ኢሻ ትባል አለው። ማለት እንግዲህ ከኔ ጎን ወጥታ የተወስዳ የተገነባች መሆኑን ስላወቀና ስለተረዳ ማለት ነው። ከዚህ በኋላ በመቀጠል ለሔዋንም ኃጢአት ካሰራችሁ በኋላ አንቺ
ይህንን ነገር አሰርተሽኛል በማለት ስም እንደሰጣት ነገረን ማለት ነው። ይህ ስም ሀባ የሚል ስም ነው። ሀባ ማለት ደግሞ የምትናገር ማውራት የሚችል ማለት ነው። እንደሚታወቀው በአይሁድ ሕግና ስርዓት መሰረት በታልሙድ ግማራ ቅዱስ ላይ እንዲህ ይላል 10 አይነት ንግግሮች ወደዚህ ምድር ወርደው 9ኙን ተኩል ሴቶች ወሰዱት ይላል። አንዱ ብቻ ነው እንግዲህ ለዓለም ሁሉ ወንዶች የተከፋፈለ የሚባለው። ስለዚህ ለሴቶች ብዙ የሚያወሩት ያ ተፈጥሯቸው ነው ማለት ነው። ያ ደግሞ የሚያወሩት ደግሞ ጥቅም ስላለው ነው። ይሄ ንግግር የተሰጣቸውም እንዲያወሩበት ነው ማለት ነው። ለምሳሌ አንድ ልጅ በተጸነሰ በ40ኛው ቀን በ41ኛው ቀን ልጅ ነው ማለት ነው። ስለዚህ እቺ ሴት በጸነሰች በ41ኛው ቀን እናት ተብላ ትጠራለች ማለት ነው። ገና ሳትወልድ ማለት ነው። በዚህ ነው በአይሁድ ሕግና ስርዓት መሰረት 40 ቀን ካለፈው በኋላ አንድ ሴት ያንን ጽንስ ብታስወርድ እንደ ነፍስ አጥፊ ትቆጠራለች ማለት ነው። ምክንያቱም በ41ኛው ቀን ሙሉ ሰው ስለሆነ ሙሉ ኮምፕሌት ብቻ ስለሆነ ፍጥረቱ በሙሉ ማለት ነው ማደግ ብቻ ነው የሚቀረው እንጂ ሙሉ ሰው ነው። በ40ኛው ቀን ግን ሙሉ አይደለም። በ41ኛው ቀን ግን ሙሉ ነው። ስለዚህ 41ኛው ቀን በዕብራይስጥ ቋንቋ እናት ወይም ኤም በማለት ይታወቃል ማለት ነው። ስለዚህ በአይሁድ ሕግና ስርዓት መሰረት እናት በጸነሰች በ41ኛው ቀን ጀምራ እናት ተብላ ትጠራለች ማለት ነው። ስለዚህ ህይወት ያለውን ነገር በሙሉ ወደዚህ ምድር ያመጣች ሴት ናት ማለት ነው። ስለዚህ ሴት ከወንድ ይልቅ ከጸነሰ ከ41ኛው ቀን ጀምሮ ያን ህፃን ወይም ያችን ህፃን ልጅ በማውራት በማነጋገር ገንብታ ታሳድጋታለች ማለት ነው። ወንድ ግን ያው እንደዚህ የሚደረጉ ትዕዛዙን ፈጸመ፣ ከዚያ በኋላ ዞር ብሎ ያይ ማለት ነው። ይህ ብቻ አይደለም። እንደሚታወቀው በአይሁድ ሕግና ስርዓት መሰረት አንድ ሴት ከባሏ በላይ ሌላ ወንድ ብትሄድ ማወቅ አይቻልም። ለዚህም ነው ንጉሥ ሰለሞን በመጽሐፍ ምሳሌ 30 ላይ ከተገረመባቸው 3 ነገሮች አንደኛው አንድ ወጣት ወንድ ከወጣት ሴት ጋር ግንኙነት በሚያደርግ ጊዜ ምንም አይነት ምልክት ነገር የለውም እና ይሄ በጣም እጹብ ድንቅ ነው ይላል ማለት ነው። ስለዚህ እቺ ሴት ከሌላ ወንድ ከሄደች አባቱ የዚህ ይሁን ወይም የዚያኝ ይሁን አይታወቅም፣ እሷ ብቻ የምታውቀው። ስለዚህ እሷ ትክክለኛዋ እናት ናት። አባትየው ግን ትክክለኛ ላይሆን ይችላል። ለዚህ ነው በአይሁድ ሕግና ስርዓት መሰረት አንድ ሰው በሚስቱ ቅናት ካደረበት ወይም ሚስቴ ምናልባት ከሌላ ወንድ ጋር ልትሄድ ትችላለች ወይም ሄዳ ይሆናል የሚል ጥርጣሬ ካለበት ወደ ቤተ መቅደስ ያመጣና በቤተ መቅደስ ውስጥ ያለ ቅዱስ ውሃና ሕግና ስርዓት ያለው ነገሮች አሉ። ያንን ውሃ ቅዱሷ ትጠጣለች ማለት ነው። ምክንያቱም ያንን ከጠጣች በኋላ በካህኑ ያው እንግዲህ ራሱን የቻለ ልዩ ስርዓት ስላለው ማለት ነው። ያንን በምጠጣበት ጊዜ ከባሏ ልክ እንደጠረጠራት ከሌላ ወንድ ጋር ሄዳ ከሆነ ያቺ ሴት ሰውነቷ ሁሉ በሙሉ አውጦ ፈናላታ ትሞታለች ማለት ነው። ነገር ግን እንዲሁ ጥርጣሬው ቅናት ብቻ ከሆነና ይቺ ሴት ከማንም ወንድ ጋር ካልሄደች ይቺ ሴት ጻድቅ የሆነ ልጅ ትወልዳለች ማለት ነው። እንዲሁም ልጅ እስካሁን ድረስ ኑሯት ካልሆነ አሁን ግን ትወልዳለች ማለት ነው።
ለምን? ባሏ ስለጠረጠራትና ባሏ ሚስቱን ስላሳፈራት ነው። ስለዚህ በዚህ ምክንያት ለምሳሌ ዛሬ የህግና ስርዓት ቤተ መቅደስ ስለሌለ አይፈጸምም። ስለዚህ አንድ ሰው ዛሬ ሚስቱን ሌላ ቦታ ሄዳለች ብሎ ከጠረጠራት ቀላል ነገር አይደለም አብሮ ለመኖር። ምክንያቱም ምንም ነገር የሚያውቅበት ነገር የለም ማለት ነው። ስለዚህ ይህንን የሚያውቅ የሚቻለው ውሃ በመጠጣት ብቻ ነው። ከዚያ ውጭ ሊታወቅ የሚቻል ነገር የለም ማለት ነው። ስለዚህ አባት ለዚያ ልጅ ወይም ለዚያች ልጅ ትክክለኛ መሆኑ ሙሉ በሙሉ አይታወቅም። እናት ግን ትክክለኛ እናቷ መሆኑ በደንብ ይታወቃል ማለት ነው። ምክንያቱም በራሷ ሆድ ውስጥ ነው ያለ ማለት ነው። ባል ግን ይህ የተጸነሰው ልጅ ሚስቱ የሚጠራጠራት ከሆነና ምናልባት ከሌላ ወንድ ጋር ትሄዳለች ብሎ የሚያስብ ከሆነና ይህች ሴት ከጸነሰች ይህ ልጅ የእሱ ይሁን አይሁን በጥርጣሬ ውስጥ ይሆናል ማለት ነው። ሊያውቅም አይችልም። ስለዚህ ትክክለኛ እናቱ የሕፃን ልጅ ሴቷ ናት ማለት ነው። ወንዱ ግን ትክክልም ሊሆን ይችላል ላይሆንም ይችላል ማለት ነው። ለዚህም ነው በአይሁድ ሕግና ስርዓት መሰረት ሴቶች ከማንኛውም ወንድም ጋር መነጋገር፣ ማውራት፣ የተለያየ አይነት ነገሮችን ማድረግ የተከለከሉት ማለት ነው። ለምሳሌ በአይሁድ ሕግና ስርዓት አንድ ሴት ከ3 ዓመት ከአንድ ቀን ጀምራ ከወንዶች ጋር ራሱ ትምህርት ህጻናት ትምህርት ቤት ራሱ አትማርም ማለት ነው። እነዚህ ነገሮች ለመጠበቅ ምክንያቱም በአይሁድ ሕግና ስርዓት መሰረት አንድ ሴት ልጅ ከ3 ዓመት ከአንድ ቀን ጀምራ ለማግባት በወር ሕግና ስርዓት ማግባት ትችላለች እና ይቅርታ። ስለዚህ እነዚህ ነገሮች እነዚህ ላይ ችግሮች ስላሉ ባለ ትዳር ሴት ባሏ እንዳይቀና ታላቅ ጥንቃቄ ታደርጋለች ማለት ነው። በዚህ ምክንያት እና ትዳር ሲያዝ ባል እና ሚስት ብቻ ናቸው ማለት ነው መነጋገር የሚችሉት። ሌሎቹ ጋር ያለው ትርፍ ግንኙነት ሌላ ችግር ነው የሚያመጣ ማለት ነው በዚህ ምክንያት። ስለዚህ የዛሬው ጥያቄ ባጭሩ ይህን ይመስላል። እንግዲህ በሚቀጥለው የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።